የታምራት ልጅ ነህ? አዎ አዎ እውነትህን ነው? እውነቱን ነው ረዲ? እውነቴን ነው። አዎ ሞጣ እውነቱን ነው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ረዲ ከየት ነው? ከዚህ ከአሜሪካ። ከአሜሪካ ቴንኪው። ዳግምስ? ከኢትዮጵያ። ከኢትዮጵያ ሰላም ብያለሁ። ምን ልታዘዝ? ወደኛ ሚዲያ እንዴት መጣችሁ? ይኸው መልሽ እንዴ ሞጣ ፍሬንድ ነን እኮ ረስተኸኝ ነው እንጂ። የት ነው የምትኖሪው? ቴክሳስ ሂውስተን። ሂውስተን። ማን የደቡባ ልጅ ነሽ? አዎ አዎ። አለ ቡናም እኮ ጋብዘሽኝ አታውቂም። ሂውስተን ላይ ቢዚ ሆንክ እኮ አንተ በጣም እኔ እኮ ከላይ ውጭ እኮ በቃ የተወሰነ ሰዓት ኮምፒውተር ላይ አንድ የሆነ ዳታቤዝ እሰራለሁ። በቃ ወደ ሌላ ቦታ ነው የሚሄደው፣ ወደ መዝናናት ነው የሚሄደው። እንደውም ምን ብዙ ጊዜ ፖለቲካ ስለሚወጥረኝ ስትረስ ስለሚያደርገኝ እወጣለሁ ብዙ ጊዜ እና ቀጥይ። ያ አይ እኔ እንደውም በጣም ቢዚ ስለሆንክ ነው። ቡና እንኳን እንጠራ ነበር። ቤት ነው ወይስ የት? ቤት ነው እንጂ። ፋሲካ እንዴት ነበር? ፋሲካ አሪፍ ነበር በጣም። ይሄ ደግሞ ልጅ አንድ ማን ነበር የምወደው ዘፋኝ ታምራትን ይመስላል። የሱ ልጅ ነው። የማን? ወይኔ እኮ አውቀኸኛል ብዬ ሞጣ። ወይኔ የታምራት ልጅ ነው? አዎ አዎ። እውነትህን ነው? እውነቱን ነው ረዲ? እውነቴን ነው። አዎ ሞጣ እውነቱን ነው። ዋው እንኳን ደህና መጣ። እንኳን ደህና ቆየኝ። ሶ ስዊት። አባትህን በጣም እንደምወደው ታውቃለህ? በጣም አመሰግናለሁ። በጣም የምወደው አርቲስት በህይወት ዘመን የምወደው አርቲስት ቢኖር ታምራት ደስታ ነው። ኦሎይስ እንደውም እኔ የእሱ ዘፈኖች ስከፍት ሰዎች ይገርማቸዋል። በጣም ደስ ብሎኛል ራሱን የመሰለ ልጅ እንደዚህ ስላየው። ቴንኪው በጣም ሞጣ ቴንኪው። እውነት እንዴት በቃ ቁጭ ናችሁ እኮ